ጎተራ እህል ከተሩ ከጓሮ ማሩን ቆርጠሩ ጤናና ደስታ አግኝተው ከብረው ይቆዩ ከብረው። በቴሌቪዥን መስኮታችሁ እኛን ምርጫ አድርጋችሁ እየተከታተላችሁን ያላችሁ ክቡራንና ክቡራን ተመልካቾቻችን እናንተም በያላችሁበት መልካም በዓል እንዲሆንላችሁ እንመኛለን። አብረን ቆይታ እናደርጋለን። የተወሰኑ መረጃዎችን አሁንም ለውድ ተመልካቾች እንዲሁም በዚህ አዳራሽ ላሉ ታዳሚዎች ጠቆም እናርጋቸው። አዲስ ዓመት ላይ ስናስብ ብዙዎቻችን ተስፋ የምንይዝበት አዲስ ራዕይ የምንይዝበት ወቅት ላይ ነው የምንገኘው። ስለዚህ መስከረም ላይ በምንሆንበት ጊዜ ደግሞ ሁላችንም የምናስባቸው አዲስ የሆነ ተስፋ ይታየናል። ምክንያቱም ወቅቱ የዘመን መለወጫ ነው። ስለዚህ ዘመን ስትለውጥ ደግሞ አንተም መለወጥ ትፈልጋለህ፣ ብዙ እቅድ ትይዛለህ። የተጣላውን ለመታረቅ ስህተትን ለማረም ደግሞ በጣም ከፍ ባለው በፍቅር ተሞልተህ ከአካባቢ ካሉ ሰዎች ጋር አብሮ ለመኖር አብሮ ለመስራት አዲስ እቅድ ትይዛለህ። ዛሬ የአዲስ አበባ ከተማ አስተዳደር ምገባ ኤጀንሲው የተለያዩ ስራዎችን ሲሰራ ደግሞ ራዕይ አድርጎ የተነሳቸው በርካታ ጉዳዮች አሉ። ይህ ኤጀንሲ በአዲስ አበባ ከተማ አስተዳደር ባለቤትነት በሚተዳደሩ የመንግስት ትምህርት ቤቶች የሚማሩ ተማሪዎችና የዕለት ጉርስ የሌላቸው የማህበረሰብ ክፍሎች መንግስታዊና መንግስታዊ ያልሆኑ ድርጅቶችን በማሳተፍ ምገባ፣ የተማሪዎች የትምህርት መማሪያ ቁሳቁስ በወጥነትና በፍትሃዊነት ማቅረብ፣ በስነልቦናና በአእምሮ የበለጸጉ አምራች የሆኑ ዜጎች እንዲፈጠሩ ይጥራል። ሌላው የዚህ ኤጀንሲ ራዕይ ደግሞ ጥራትና ደረጃውን የጠበቀ እንዲሁም በምግብና ግብአት በማቅረብ የከተማ ነዋሪዎችን በማህበራዊና ኢኮኖሚያዊ ችግር ተጋላጭ የሆኑ ዜጎችን አምራች ዜጋ ሆኖ ማየት የዚህ ኤጀንሲ ራዕዩ ነው። በርካታ ሴቶችንም ደግሞ እንደዚሁ አንግቦ እየተንቀሳቀሰ የሚገኝ የምገባ ኤጀንሲ ነው። አንዱና ዋነኛው እንደ ምሰሶ የሚጠቀሰው ሰብአዊነት ነው። እንደዚህ አይነት ስራዎችን ለመስራት ሰብአዊነትና ደግ ልብ ይጠይቃል። አንዱ መገለጫው እና እሴቱ ሰብአዊነት ነው። ሌላው ደግሞ አሳታፊነት ነው። በኤጀንሲው የተሰሩ በጣም በርካታ ስራዎች አሉ። እነዛን ለመስራት የህብረተሰብ ተሳትፎ፣ የባለድርሻ አካላት ተሳትፎ ቀላል የሚባል አይደለም። ሌላው እንግዲህ ፍትሃዊነት ነው። እሱም ደግሞ ይጠቀሳል። ሁሉንም ዜጋ በፍትሃዊነት እኩል ተደራሽና ተጠቃሚ ማድረግ የኤጀንሲው እሴትና መገለጫዎች ናቸው። ምገባ በዳንስ ምን ይመስላል የሚለውን ደግሞ እንደዚሁ ታዳጊዎች አሉ። እነርሱ ወደዚህ ወደ መድረክ መጥተው ስራቸውን ይጋብዙናል። በያላችሁበት ከኛ ጋር ጥሩ ጊዜ እያሳለፋችሁ ስለሆነ እጅግ እናመሰግናለን። ኮሪዮግራፊውን ተከታትለን ስንመለስ እንገናኛለን። በያላችሁበት መልካም በዓል። በቀጣይ ዓመት የትምህርት ዘመን በሀገር አቀፍ ደረጃ 1.2 ሚሊዮን ተማሪዎችን በትምህርት ቤት ምገባ ፕሮግራም ላይ በማጠቃለል እንደሚመግብ የአዲስ አበባ ከተማ አስተዳደር የምገባ ኤጀንሲ አስታወቀ። ጊዜው ካፊያ ነበር። ትንሽ ጨለም ብሎ አባቴ ሲጠራኝ እያለ ና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቅሶ መከረኝ። እንዲህ ሲል መከረኝ። ወይዘሮ ብርቄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ Enosh, no pupu.
ከዚህ በመቀጠል ደግሞ ውጤታማውን የጨረሱትን ተማሪዎቻችንን አስተያየት እንቀበላለን። ስለ ምግብ ሳንጨነቅ ትምህርታችንን ትኩረት ሰጥተን እንድንማር ለሀገር ብሎም ለከተማችን ብቁ ዜጋ ለማፍራት እያደረገ ላለው ድጋፍ እኛ ተማሪዎች በከተማችን ወጣቶች ስም እናመሰግናለን። ተምረን ሀገራችንና ሕዝባችንን የሚጠቅሙ ዜጋ ለመሆን ቃል እንገባለን። መልካም አዲስ ዓመት። የውበቷን ጸዳሊዛ እያየኳታው ወይ እንደዋዛ አልተኳለች እንዲህ ጉንዳ ማረች ወደ ልቤ ዘላ ሰተታለች ሰተተተት ሰተታለች ሰተት ሰተት ሰተታለች ሰተተት ሰተት ሰተት ወይኔ 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 በበረት ከብቶች ሞልተው ጎተራ እህል ከተው ከጓሮ ማሩን ቆርጠው ጤናና ደስታ አግኝተው ከብረው ይቆዩ ከብረው። እንግዲህ ቀደም ሲል ምገባ ምን እንደሚመስል ተማሪዎች በተለያዩ ኬሮግራፊ ነው ያቀረቡልን። ጥበብ ቋንቋ ብዙ ነው ስንል እንግዲህ በምክንያት ነው። ቅድም ህብረ ዝማሬ ነበረ። አሁን ደግሞ በአካላዊ እንቅስቃሴ የተለያዩ ነገሮች ሲገለጡ የተመለከትንበት ድንቅ ስራ ነበረ። እንግዲህ የነገ የሀገር ተረካቢዎች በጥበቡ ረገድም ደግሞ እንደዚህ አይነት ልጆች ናቸውና በርቱ ማለት እንወዳለን። አዎ የመማር ማስተማሩን ሂደት አጠር ባለች ኬሮግራፊ እንዲያሳይተውናል። በተማሪነትም በአስተማሪነትም የነበረን ትዝታ ወደ ኋላ መለስ ብለን እንድናስታውስ አድርገውናል። ደግሞ መጪው ጊዜ የትምህርት ወቅት ነው። ትምህርት የሚከፈትበት ተማሪዎች ከጓደኞቻቸው ጋር ከመምህሮቻቸው ጋር የሚገናኙበትንም ጊዜ ያስታውሱበትም ስራ እንደሆነ ታዝቤያለሁ እኔ በግሌ። እውነት ነው። እንደዚህ አይነት ትውልድና ልጆች ተኮር የሆኑ ስራዎች ከሚሰሩ ተቋማት ጋር ደግሞ የሚሰራው የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ ይሄንን ስራ ወደ እናንተ እያቀረበ አብሮን ቆይታ እያደረገ ይገኛል። እናንተም በያላችሁበት አብራችሁ ስላላችሁ እጅግ እናመሰግናለን። በቀጣይ ደግሞ እንግዲህ አንድ ቆይታ አለሽ። አዎ ዛሬ ከእናት አባቶቻችን ጋር እንዲህ አዲስ ዓመትን እየተቀበልን ስላለን ደስ ብሎናል። ደግሞ እስኪ የቀደመው ጊዜያቸውን መለስ ብለው እንዲያጨዋውቱን ወደዚህ ወደ መድረክ እንጋብዛችኋለን። አጠር ያለ ቆይታ እናደርጋለን። አሁንም በያላችሁበት መልካም በዓል፣ መልካም አዲስ ዓመት ይሁንላችሁ። በበረት ከብቶች ሞልተው ጎተራ እህል ከተው ከጓሮ ማሩን ቆርጠው ጤናና ደስታ አግኝተው ከብረው ይቆዩ ከብረው። እንኳን አደረሳችሁ። እንኳን አብሮ ደረሰ። እንኳን አብሮ ደስ ያለን። እንኳን ደህና መጣችሁ። ስላገኘናችሁ በጣም ደስ ብሎናል። እኛም አብረን እንኳን ደስ ያለን። እንኳን አብሮ ገኘናችሁ። ዛሬ እንግዲህ በዚህ በአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ ውስጥ ተጠቃሚ ከሆኑት ከኮሎኔል ሀጎስ ኃይሉና ከወይዘሮ በላይነሽ አበጋዝ ጋር ቆይታ እናደርጋለን። እንደው ወደ ኋላ መለስ ብለን እኔ እንዳውቀው የምፈልጋቸው ጉዳዮች አሉ ስለናንተ ሲሰማ ማለት ነው። ኮሎኔል ሀጎስ ወደ ውጪ ሀገር ሄደው የተማሩበትን ጊዜ መለስ ብለው እስኪ ምን እንደተማሩ ምን ተሞክሮ አግኝተው እንደተመለሱ ይንገሩ። በአሜሪካን መንግስትና በእንግሊዝ ከስተም ኤንድ ኤክሳይዝ አማካኝነት ነበረ ትምህርቱ ሲሰጥ የነበረው። በአሜሪካ በዲኤ ማለት ነው ድራግ ኢንፎርስመንት አድሚኒስትሬሽን ይባላል። በዛ መሰረት ብዙ አይነት ስልጠናዎች በተደጋጋሚ ብዙ አይነት ስልጠና ሲባል ብዙ ነገር አለ። ለምሳሌ ኤርፖርት ፕሮፋይሊንግ፣ ፕሮፋይል ማድረግ የተጠርጣሪ የሆኑ ሰዎች ከዓለም ሲንቀሳቀሱ በኢትዮጵያ አየር መንገድ የኢትዮጵያ ማዳረሻ ብዙ ቦታ ነው። ኢትዮጵያ አየር መንገድ ይዘው በሚመጡበት ሰዓት ላይ ያው የውጭ ሙያ በተማርነው መሰረት መንገደኞች ማንኛውም ዝም ብለው አግተ መያዝ አይደለም። በጣም ጥንቃቄ የሚያስፈልገው ስራ የነበረው ኤርፖርት በነበርኩበት ሰዓት 14 ዓመት ሰርቻለሁ። ኤርፖርት ቦሌ ማለት የሲደረግ ፕሮፋይል ታደርጋለህ። መጀመሪያ ማን የሚባል ሰው ከየት ነው መነሻው፣ ከዜግነቱ ጀምረሽ። ለምሳሌ አፍጋኒስታን ሄዶ ከሆነ ለምሳሌ እናነሳለች። አፍጋኒስታን ደርሶ የሚመጣ ሰው ከሆነ መነሻው ከሌላ ቦታ ከሆነ ማለት ያን ሁሉ ታጣሪያለች ማለት እና ይሄ እናደርግ ነበረ። እነዚህ ናርኮቲክ ሳይኮትሮፒክ ሳብስታንስ የሚባሉ ሰው ሰራሽና በተፈጥሮ የሚገኙ አደገኛ እጾች እነዚህን በቁጥጥር እንዲውሉ ማድረግ ነው ትልቁ ተግባሩ ማለት ነው። እኔ ትልቅ ደረጃ ላይ ነበርኩ ሰው ነኝ። ውጭ ሀገርም እንግሊዝ ሀገርም ነበርኩኝ። ከፈረንጆች ጋር መስራት የለመድኩ ሰው ነኝ። ከዚሁ እንግሊዝ ሀገር ሳልሄድ ጀምሮ ከብሪቲሽ ኤምባሲና አሜሪካን ኤምባሲ ጋር በጋራ እንሰራ ነበር። ኤርፖርት 14 ዓመት ኤርፖርት ሰርቼ ነው ወደ እንግሊዝ ሀገር የሄድኩኝ። ጥሩ ተሞክሮ አግኝተው ደግሞ ሀገሮን ሕዝቦንም በተለያዩ የሙያ መስኮች እንዳገለገሉ ነው የተረዳሁት። ወይዘሮ በላይነሽ በወጣትነት ዘመኖ የልጆች እናት ነበሩ። መንታ ልጆች ወልደው ልጆቹን ለወግ ለማድረግ ማድረስ የቻሉ እናት ኖትና የእናትነት ጊዜውን እስኪ አስታውሰው ይንገሩን።
በጣም ችግር ነበር። እኔ መንታሌ ታሳድግ አንዷን በፊቴ አንዴም በኋላ ነበር የሚይዘው። አሁን በጣም ተቸግሬ 5 ልጅ ነው ያሳደግኩት። ሰው ቤት ሰርቼ ልብስ አጥቤ ምንም ነገር ሳይኖረኝ አሁን እስካሁን ደርሻለሁ። አሁን ልጆቼ የመንግስት ትምህርት ቤት ገብተው መንግስት እያበላልኝ ይኸው እስካሁን አለሁ። አሁን ደግሞ ለራሴ የምግብ ድርጅት ገብቼ በቀን አንዴ እንኳን መብላት አልችልም ነበር። አሁን ይኸው በልቼ እስካሁን ደርሻለሁ። አልኖርም ነበር እስካሁን እና በጣም አመሰግነዋለሁ። መቼም በምገባው ኤጀንሲ ውስጥ እንግዲህ የተለያዩ አገልግሎቶች ታገኛላችሁ። ምን ህይወታችሁ ላይ ምን ለውጥ አስተዋላችሁበት? በጣም ለውጥ አለ ህይወታችን ላይ። ምክንያቱም ምን መሰለሽ እኔ ለነገሩ ተጠቃሚ ሊሆን የቻልኩበት ምክንያት ምንድን ነው? ለረጅም ወራት ወደ 2 ዓመት ይጠጋል ደሞዝ አልነበረኝም። 50 ብር ሳይከፍለኝ ኑሬያለሁ። ኦፍ ኮርስ ገብቶሻል። ከዛ በኋላ ነው ህጋዊ ጡረተኛ መሆን የቻልኩት። ስለዚህ በጣም አቅሜ ተዳክሞ በጣም መብላት እስኪያቅተኝ ድረስ ነበረ። ግን በጣም በዚህ አጋጣሚ መናገር የምፈልገው ብዙ ሰዎች አሉ እዚህ እንደ ራሳቸው ልጅ አድርገው በየወሩ መድበውልኝ አካውንቴ ላይ ከ3,000 ብር በላይ እየከተቱ በየወሩ እየከተቱልኝ እንደ ቤተሰባቸው አይተው እንድኖር በልቼ እንድኖር ያደረጉኝ ሰዎች አሉ። በህይወት እንድቆይ አትሊስት እንዳልሞት ያደረጉኝ ሰዎች አሉ እዚህ። እጅግ አመሰግናለሁ። ውለታቸውም እግዚአብሔር አምላክ እንዲከፍላቸው ለምናለሁ። የእውነት የምግብና ኤጀንሲው እጅግ አመሰግናለሁ። በእውነት እግዚአብሔር ይስጣችሁ። የወይዘሮ በላይነሽን ሀሳብ ተጋርተን ደግሞ እናጠቃልላለን። እኔ አሁን ቆሜ መሄዴ በጣም ደስ ይለኛል። በጣም ከዚህ ድረስ አመሰግነዋለሁ ድርጅቱ። እስካሁን የለውም ነበር እሱ ባይፈጠር። ስለዚህ አመሰግናለሁ። እኛም በጣም እናመሰግናለን አብራችሁን ስለቆያችሁ። የእንኳን አደረሳችሁ መልእክት ማስተላለፍ ትችላላችሁ። ሁሉንም ሰላም እንኳን አደረሳችሁ ሁሉንም እላለሁ። እንኳን ለ2018 አዲስ ዘመን በሰላም በጤና አደረሰ መላው የኢትዮጵያ ሕዝብ። ከርሞ ይህን ጊዜ ደግሞ በሰላም በጤና ያቆየን እላለሁ። አመሰግናለሁ። እኛም ደግሞ የሚቀጥለውን ዓመት 2019 ከእናንተ ጋር በእድሜ በጤና ቆይታችሁ ያሰባችሁት ሁሉ ተሳክቶላችሁ በአማረ ሁኔታ እንደምናገኛችሁ ተስፋ እናደርጋለን። መልካም አዲስ ዓመት ይሁንላችሁ። ተመልካቾቻችን ከሰላምታ ባንድ ጋር ደግሞ ቀሪ ቆይታ ይኖረናል። አሁንም በያላችሁበት መልካም በዓል፣ መልካም አዲስ ዓመት ይሁንላችሁ።
በድጋሚ እንኳን አደረሳችሁ። መልካም አዲስ ዓመት ይሁንላችሁ። ከአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ ጋር በጋራ በመቀናጀት ወደ እናንተ እያደረስ ነው የሚገኘው ልዩ የበዓል መሰናዶን በዚሁ በአዳራሽ እንዲሁም ደግሞ በየቤታችሁ እየተከታተላችሁ ስለሆነ እጅግ እናመሰግናለን። እንግዲህ ቀደም ሲልም እያነሳን ነበረ ስለ ትምህርት ቤት ምገባ የተወሰኑ መረጃዎችን ለተመልካቾች ጠቆም እናድርግ። እንግዲህ አዲስ ዓመት ላይ ነን ያለነው፣ በቅርቡ ደግሞ ትምህርት ይጀምራል። ከዚህ ጋር በተገናኘ እንግዲህ ስለ ተማሪዎች ምገባ የተወሰነ ነገር እናንሳ። ወላጆች በዋናነት በምግብ ዋስትና በድህነት እንዲሁም ደግሞ ግንዛቤ በማጣት ምክንያት በርካታ ልጆችን ከትምህርት ቤት ገበታቸው ላይ እንዲቀሩ ወደኋላ እንዲቀሩ ያደርጋሉና ይህ የምገባ ማዕከል መኖሩ አንደኛ በተለያዩ የኢኮኖሚካሊ እጥረት ያጋጠማቸው ወላጆችን ደገፍ ያደርጋል። እንዲሁም ደግሞ የግንዛቤ እጥረት ያለባቸውን ወላጆች ግንዛቤያቸውን ያሰፋል። ማንም ሰው በምግብ እጥረት በትምህርት እንዲሁም ደግሞ በተለያዩ ለትምህርት በሚያስፈልጉ ግብአቶች ምክንያት ከትምህርት ገበታው መቅረት የለበትም የሚል እንግዲህ ዓላማን አንግቦ ነው ይህ የምገባ ኤጀንሲ የተለያዩ ስራዎችን እየሰራ የሚገኘው። ቢያንስ በቀን ሁለቴ ይህ የምገባ ማዕከል ተማሪዎችን ይመግባል። በቀን ሁለቴ የተመጣጠነ ምግብ አገኙ ማለት አካላዊ ጤንነት ላይ ብቻ ሳይሆን የስነ ልቦናዊ ጤንነት ላይ ራሱ የሚያደርገው አስተዋጽኦ ቀላል የሚባል አይደለም። አዲስ ዓመት ላይ እንገኛለን። አዲስ ሚዲያ ኔትወርክም ደግሞ መጪው አዲስ ዓመትን በተለያዩ አዳዲስ ሎጎዎች እየመጣ ይገኛል። እኛም እንግዲህ ወደፊት በርከት ያሉ አዳዲስ ፕሮግራሞችን በአዲስ ሚዲያ ኔትወርክ ያጋራናችሁ ቆይታ እናደርጋለን። እንግዲህ በዓል እንደመሆኑ መጠን ዝም ብለን በደረቁ አንለያይም። እዚህ አዳራሽ ያሉ ሁለት ሰዎች
አንድ ከተማሪ እንዲሁም ደግሞ አንድ ከአረጋዊ ፈቃደኛ የሆነ ወይም ደግሞ አስተባባሪዎች ወደዚህ ወደ መድረክ ያመጡልናል። ጥያቄና መልስ አለን። ጥያቄና መልሱን የመለሰ ሰው በሚገባ እንግዲህ የዘመን ልዩነትን የምናይበት ነው። እርግጥ ነው ሁሉም ዘመን የራሱ ውብ መልክ አለው። የተማሪዎችንና እንዲሁም ደግሞ አረጋዊ ወደዚህ አምጥተን የተለያዩ ጥያቄዎችን እንጠይቃለን። ጥያቄውን ለመለሰ ዳኝነቱ እዚህ በአዳራሽ ያላችሁ እንዲሁም ደግሞ የቴሌቪዥን መስኮታችሁን እኛን አማራጭ አድርጋችሁ እየተከታተላችሁ የምትገኙ ውድ ተመልካቾች ትሰጣላችሁ። ያሸነፈ ሰው ሽልማቱ ይነገር አይነገር? ይነገር አይነገር? ይነገር። ሙሉ በግ ነው ሽልማቱ። አንድ ሙሉ በግ እንግዲህ በዓል ነው። የበዓል ስጦታ ላሸነፈ ሰው እንሰጣለን ማለት ነው። እባካችሁ ወደዚህ ወደ መድረክ። እኔ ግን መወዳደር እየፈለኩኝ ነው። ግዴ ለማንቺ ያካት አረጋውያንና እንዲሁም ደግሞ ህፃናትን ስለሆነ የሚያካተው እባክሽ እኔ መድረኩ ልልቀቅ። መልካም ጊዜ ሆነ ልጆዬ። እባካችሁ ወደዚህ ወደ መድረክ ፈቃደኛ ሆናችሁ ስለመጣችሁ እጅግ እናመሰግናለን። እስኪ እርስዎ ታላቅም ስለሆኑ አባትም ስለሆኑ ስሞትን እንተዋወቅ። ሳምሶን መሰረት እባላለሁ። ሚጣይስ? ስሜ አብስራ ማስረሻ ይባላል። የ8ኛ ክፍል ተማሪ ነኝ። በጣም እናመሰግናለን። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንግዲህ ሁለታችሁም የተለያዩ ጥያቄዎችን እንጠይቃለን። ዳኝነቱን ትሰጣላችሁ አይደለ? ዳኝነት ትሰጣላችሁ በትክክል። ስለዚህ እንጠይቃለን። የመለሰ ሰው አንድ ሙሉ ሙክት በግ ተሸላሚ ይሆናል። ለጋሽ ሳምሶን እንግዲህ አንድ ጥያቄ ነው የምንጠይቆት። አሁን አንድ ሙዚቃ እንከፍታለን። ይህ ሙዚቃ የማን እንደሆነ ይነግሩናል ማለት ነው። መልስ መናገር አይቻልም። መልስ መናገር አይቻልም። መልስ የተናገረ ሰው እንግዲህ ከጋሽ ሳምሶን ላይ ውጤት ያስቀንሳል ማለት ነው። ሸጎዬ ሸጋለም ሸጊቱ ማጂሞ ታውቂያለሽ ያላንቸነቃም ለሊቱ። ዋው! የጠየቅነው ጥያቄ ያዘጋጀናቸው ጥያቄ የሁለቱን ዘመን አቀያይረን ነው የጠየቅናቸው። የዚህን ዘመን ለጋሽ ሳምሶን፣ የጋሽ ሳምሶንን ዘመን ደግሞ ለሚጣይ እንጠይቃለን ማለት ነው። እስኪ ገምቱ። በጣም እንግዲህ በጣም ታዋቂ ዘፋኝ ነው። በጣም በርካቶችም አብረው ከኛ ጋር እያቀነቀኑ ነበር። በጣም ጥሩ። መልሱ ነገር ሮፍናን ይባላል። ወደ ሚጣ እንሂድና ባላንስ እንድናደርገው አሁንም ሙዚቃ እንጠይቃት። እባክህ ዲጄ እንግዲህ እንቁጣጣሽ በመጣ ቁጥር ይህ ሙዚቃ ይታወቃል። ሙዚቀኛዋ ማን ነች? ሂሩት በቀለ። ሂሩት በቀለ። ጋሽ ሳምሶን ይሞክራሉ? ብዙነሽ በቀለ። ብዙነሽ በቀለም አይደለችም። ዘሪቱ ማን? ዘሪቱ ጌታሁን። በጣም እናመሰግናለን። እንግዲህ ቀደም ባለው ዘመን በጣም ተወዳጅና በጣም በርካቶች የሚያውቁት ሙዚቃ ነው። አንዳንድ ሙዚቃዎች ደግሞ ዘመን ተሻጋሪ ናቸው። የኛም ትውልድ እኛም ዘመን ላይ ደግሞ በጣም ነው የሚደመጡት። ሙዚቃውን አውቀሻል፣ ስሟን የተሳሳችው። ስለዚህ አንድ ኩሉ ናቸዋል ማለት ነው። በቀጣይ ለጋሽ ሳምሶን የአራዳ ቋንቋ ነው የምንጠይቀውት። በአራዳ ቋንቋ ላሽበል ማለት ምን ማለት ነው? ልፍጠን ልሂድ እንደማለት። ላሽበል ኧረ ሂድ ሂድ፣ ተሰወር፣ ጥፋ እንደማለት። ላሽበል ማለት ተቀየስ ማለት ነው። አዎ ሂድ። ተቀየስ ማለት ደግሞ ንካው ማለት ነው። ንካው ማለት ደግሞ ሂድ ማለት ነው። በትክክል ተመልሷል። አንድ ለባዶ። በመቀጠል እንግዲህ በዓል ላይ ነን ያለ ነው። እኛ የምንሸልማችሁ ሙክት በግ ነው። ነገር ግን ጥያቄውን ወረድ እናርገውና ከዶሮ ብልቶች መካከል ባልና ሚስት የሚካፈሉት ነገር ምን ተብሎ ይጠራል? ባልና ሚስት የሚካፈሉት ነገር ምን ተብሎ ይጠራል? መቋደሻ። የተወሰነ መብ ያለው ስለዚህ ግማሽ እንቀንስባት ወይስ ይሰጣት ሙሉ? ስለዚህ አንድ እኩል ሆኗል። አንድ እኩል ሆኗል። አንዲት ምልክት
አሳያለሁ። እሱ ምልክት ምን እንደሆነ ደግሞ ይነግሩናል። እሺ ሞክራለሁ። ይህ ምልክት የምን ምልክት ነው? ይሄ ምልክት የሳውንድ ሆኖ ድምፅ ሆኖ የሙዚቃ ምልክት ነው። የሙዚቃ ኖታ ይመስላል፣ ነገር ግን አይደለም። ኦኬ ኦኬ ኦኬ። እሺ የአደገኛ ምልክት። አደገኛ ምልክት። አደገኛ መልስ ነው የመለሱት ጋሼ። አይደለም አይደለም። ይሄ ኢቭል የሆነ ምልክት ነው። ኢቭል የሆነ አደገኛ ምልክት። አደገኛ ምልክት አይደለም አይደለም። 3 እድል ሰጥተናል። እዛ ጋር የቲክቶክ ምልክት ነው። እንግዲህ ዘመን አመጣሽ ቴክኖሎጂ ነው። እርግጥ ነው በሚገባ ከተጠቀምንበት የሚጠቅም ነገር ግን እንዳሉት በሚገባ ካልተጠቀምንበት እጅግ አደገኛ የሆነ የማህበራዊ ትስስር ገጽ ፕላትፎርም ነው፣ መጠቀሚያ ነው። ወደ ሚጣ እንሂድና ሰዎች በተለያየ ምክንያት ለምሳሌ እዚህ ጋር እንደምናየው ነጠላ በተለያየ አለባበስ ተለብሷል። በጣም የሚያምር ነው። የሀገር ባህል ልብሳችን መድመቂያችን ነው። ነጠላ ተዘቅዝቆ ሲለበስ ለምንድን ነው እንደዛ የሚለበሰው? ለሐዘን። ለሐዘን በትክክል ተመልሷል። ከዚሁ አዲስ ዓመትን ከሚመስል ነገር ጋር የተገናኘ አንድ ጥያቄ እናንሳ። የአራዳ ቋንቋ ነው። ልባብ ማለት ምን ማለት ነው? ልባብ ልባብ ልባብ። አሬ ጸደይ ልባብ ነው ምናምን ከተባለ ምን ማለት ነው? ልባብ ማለት የአጠቃላይ እይታን የሚገልጽ የአለባበስን ልባብ ጥሩ መጥተዋል እኮ የአጠቃላይ ገጽታን የሚገልጽ ነው። ያለባበስ አኳኋንን በትክክል ተመልሷል። ልባብ ማለት ልብስ ማለት ነው። እንግዲህ ጸደይ ልባብ ነው የለበሳችሁት ማለት በቃ ጸደይ አሪፍ ልብስ ነው የለበሳችሁት ማለት ነው። ሌላ አንድ ጥያቄ እንጠይቅ። በዓል ላይ ከዶሮ መካከል ለአባወራ የሚሰጥ አንድ ነገር አለ። ፈረሰኛ። ፈረሰኛ ፈረሰኛ ነው አይደል? ስለዚህ በትክክል ተመልሷል። የሚታየ ከ4 ጥያቄዎች ስንት አልመለሰችም? አንድ አልመለሰችም፣ 3ቱን መልሳለች። ጋሼ ደግሞ ከ4 ጥያቄዎች ስንት መልሰዋል? 2 መልሰዋል። እንግዲህ የጠየቅናቸውን ጥያቄዎች ለመመለስ በሁለቱም በኩል ብርቱ ትንቅንቅና ፉክክር ሲደረግ ነበረ። ሁሉም ዘመን የራሱ ድንቅ መልክ አለው። ይሄኛው ዘመን እንደዚህ ነው፣ ያኛው ዘመን እንደዚህ ነው የምንለው ነገር የለም። ሁሉም በራሱ ውብና እጅግ አስደናቂ ነው። ምንኮንነውም ነገር የለም። እጅግ እናመሰግናለን። እንግዲህ አሸናፊውን ለማብሰርና ስጦታ ለመስጠት የምገባ ኤጀንሲ ዋና ዳይሬክተርን በክብር ወደዚህ ወደ መድረክ እንጠራትና ሽልማት ታበረክትልናለች። ወይዘሮ ጸዳለች እባካችሁ ሞራል። ሙክት በጎች ናቸው። ለመያዝ አስቸጋሪ ነው። ለሁለት ነው ተሸክመውት የመጡት። እባካችሁ አንዳችሁ በመያዝ ተባበሩን፣ ብቻችንን አንችልም። 2 ሙክት በጎች እዚህ ያሉ። ስለዚህ ሁለቱንም ለማን እንስጥ? እኛ በታዘብነው ሁለቱም ተወዳዳሪዎች የቻሉትን ጥረት አድርገዋል። ደግሞ ምላሽም የሰጡበት አግባብ ስላለ እኔ ለሁለቱም ቢሰጥ አንዳንድ እናመሰግናለን። እሺ፣ ስለዚህ በዛ መሰረት ለመጀመሪያ አሸናፊ ለሚጣዬ ትፈሪያለሽ እንዴ? ያዥ ግድ የለሽም። ገመዱን ያዥ። ለጋሽ ሳምሶንም እንግዲህ አንድ ሙሉ በግ ተሸልመዋል። እጅግ እናመሰግናለን። እንዳያችሁት እንግዲህ ሁለቱም ተወዳዳሪዎቻችን በዓላችንን ስላደመቁ 2 ሙክት በግ ተሸላሚ ሆኗል። በመቀጠል ደግሞ ሞቅ አድርገን አንድ ቆንጆ ጣዕመ ዜማ አዳምጠን እንመለሳለን። አብረን ወዝወዝ እንላለን። በበረት ከብቶች ሞልተው ጎተራ